ጋይስ እንዴት ናችሁ? ዛሬም አንድ ቦታ ላሳያችሁ ነው የመጣሁት። በተለይ ደግሞ የወንድ ልጅ እናቶች ስትሆኑ ቤት መቀመጥ በጣም ከባድ ነው እንደምታውቁት። ስለዚህ የተለያዩ ቦታዎች ሞክራለሁኝ ያለሁኝ እና የተመቸኝን ደግሞ ለእናንተ አሳያችኋለሁ ማለት ነው። ይሄ ሰሚት አካባቢ ነበር የተዘጋጀው። ኦፕን ኤር ነው። በጣም የሚያምር ቦታ ነው። ሰፊና ቆንጆ ቦታ ነው። በዛ ላይ ደግሞ የተለያየ መጫወቻዎች በአንድ ላይ የሚገኝበት ቦታ ነው። የተለያዩ አክቲቪቲዎች ነበሩ። ፈረስ መጋለብ፣ ግመል መጋለብ፣ እዚህ ጋር ስዕል መሳል፣ በቃ በጣም ብዙ ነገር ነው በአንድ ቦታ የምታገኙት እና ቆንጆ ጊዜ ነበር ያሳለፍነው። በጣም ነው ልጆች የተመቻቸው እንደልባቸው ሲሯሯጡ። በዛ ላይ ውሻዎች አሉ፣ በጣም የሚያማምሩ ውሻዎች አሉ የሚጎበኙ። በዛ ላይ መግዛትም ትችላላችሁ። መጫወቻም የሚገዙ መጫወቻዎችም አሉ፣ ስናክ ነገሮችም አሉ፣ የሚሸጡበት ቦታ አለ። እዚህ ጋር ደግሞ እንደምታዩት ዋናም አላቸው። ልብስ መቀየሪያ መያዝ እንዳትረሱ መዋኘት ከፈለጋችሁ እና ለማንኛውም እድሜ ገደብ የለውም። ልጆች ማንኛውም አይነት እድሜ ላይ ያሉ ልጆች ሊጫወቱበት የሚችሉበት ቦታ ነው። በጣም ቆንጆ ነው እና አንድ ቦታ አይደለም የሚያዘጋጁት፣ የተለያየ ቦታ ነው እና ሄዳችሁ ቼክ ማድረግ ትችላላችሁ። ናና ጌም ዞን ይባላሉ። እዚህ ጋር ከታች ታግ አደርግላችኋለሁ። ሙሉ ኢንፎርሜሽን እነሱ ጋር ማግኘት ትችላላችሁ። በተጨማሪ እዚህ ጋር የምታዩቸው መጫወቻዎች በሙሉ ለተለያየ ፕሮግራም፣ ለልደት፣ ለማንኛውም ፕሮግራም ያከራያሉ እና ኮንታክት አድርጓቸው። ከታች ታግ አደርግላችኋለሁ። አመሰግናለሁ። ባይ